ፈተና የዱንያ መገለጫ አንዱ ነው። ዱንያ ስንኖር ዱንያነቷ የሚታወቀው በዚህ ነው። ሐሰን አልበስሪ የተባሉት ታላቅ ዓሊም ምን ይላሉ? አንድ ሰው ጠየቃቸው ስለዚች ምድር ስለ ዱንያ ማአሲፉ ለከ هذه الدار ስለዚች የምድር ሀገር እቺ ዱንያ ዓለም ምን ልንገርህ አሉት። አወሉሃ ቡካ ወአውሰጡሃ አና የመጀመሪያው ለቅሶ መሐከለኛው መከራ ወይም ደግሞ እንግልትና ፈተና ሐላሉሃ ሒሳብ ወሐራሙሃ ኢቃብ ሐላል ብትሰራ የምትጠየቅበት ሂሳብ የምትደረግበት ሐራም ብታረግ የምትቀጣበት ምን ልንገርህ አሉት። የሰው ልጅ እያለቀሰ ይወለዳል እየተለቀሰለት ይቀበራል። ይሄው ነው ህይወት። በዚህ መካከል ውስጥ ነው የምናልፈው። አላህ Subhanahu Wa Ta'ala ቅድም በተገለጸው አያት ውስጥ እንደተነሳው ይሄንኑ ማሳያ ሲገልጽልን ግን በአንድ ቁርአን አያት ውስጥ ምን ይላል? بعد اعوذ بالله من الشيطان الرجيم ولنبلونكم بشيء من الخوف والجوع ونقص من الاموال والانفس والثمرات وبشر الصابرين ይሄ ቁርአን ምዕራፍ በሚገርም ሁኔታ ዛሬ የምንኖረውን ሐያት እንድናስብ እንድናጣጥም እንድናውቅ እንድንረዳ ፈተና የሚባለው ነገር በእኛ ህይወት ውስጥ ሲመጣ አንዳንድ ጊዜ እኔ እዚህ መድረክ ላይ ይሄን ሐሳብ እንዳነሳ ወንድሞች ሲሰጡኝ ራሴን ተመለከትኩት። ምናልባት ፈተናን የኖሩሽ ሰዎች ያለፉበት ሰዎች ቢናገሩት የበለጠ ይጣፍጣል። እኔ ያለፍኩበት ብዬ የማስበው ፈተና ዛሬ ሰዎች የሚኖሩትን ፈተና ስመለከት በጣም ኢምንት ነው። ትናንት ያለፉት ህዝቦች ያለፉት መከራ ስንመለከተው በጣም ኢምንት ነው። አያቱን ተፍሲር ውስጥ ከመግባቴ በፊት ነብዩላህ አዩብን አስታውሱ። አላህ Subhanahu Wa Ta'ala فوجدناه صابرا نعم العبد ያላቸው ሰው የትግስት ተምሳሌት የጽናት የፈተናዎችን ተሻጋሪ ማሳያ የሆኑ ትልቅ ነብይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት ፈተና የአማኞች የጥንካሬ መገለጫ ነው። ለዚህም ነው ፈተናዎች ደረጃቸው በምን ደረጃ ነው የሚመጣው? በሰዎች ኢማን ልክ ነው። በምድር ላይ ትልቁን ፈተና የተፈተኑት ኡሉል አዝሚ ሚን الرسل ናቸው። የጽናትና የብርታት የጥንካሬ ተምሳሌት የሆኑት ነብያቶች ናቸው። ከነዛው ሙስ ደግሞ ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሐቢበል ሙስጠፋ ቅድም ሐዲሱ ላይ ሰምሐር ሲናገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው ሰሃባዎች አማተት الله لنا اما تنتصر لنا ሲሏቸው አላህን አይለምኑልንም እርዳታ አይጠይቁልንም ሲሏቸው የነብዩ ፊት ተለውጧል ኢላ ሐዲሱ ራዩ ሲያወራ ፊታቸው ተቀየረ። ሰሃባዎች ደነገጡ። የጠየቁት አንተ አድርግልን አይደለም አንተ ስጣን አይደለም አላህን ለምንልን እርዳታ ጠይቅልን ያሉት። የጠየቁት ጥያቄ የነብዩን ፊት ሲቀይር ግን አስደነግጣቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ፊታቸው የተለወጠው? ቅድም የተወሱት ምሳሌዎች ካነሱ በኋላ ጠይቋቸው። 10 ዓመት አሏቸው። 10 ዓመት መታገስ አቃታችሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። 10 ዓመት ያለፉት ህዝቦች እንዴት አርልገው ነው ዲናቸውን 10 ዓመት ቀናቶች ለኛ ረዝመዋል። ቀናቶች ዓመታት ሆነዋል። አንድ ሌሊት እንደ ሺህ ሌሊቶች በህይወታችን ላይ ያለፈ መጥቷል። ፈተናዎቹ በእኛ ህይወት ውስጥ ሲመጡ እነዛን ለመቀበል እነዛን ለመቋቋም አቅማተናል። ወደ ነብዩላህ አዩብ ልመልሳችሁ። ነብዩላህ አዩብ ፈተናው ውስጥ ታሪካቸው ላይ ሲወሳ 14 ልጆች ነበራቸው። 14 ልጅ አላህ ወሰደባቸው። በጣም ሰፊ ሀብት ነበራቸው። ሀብታቸውን ነሳቸው። ከዛ በኋላ ፈተናው ያ ሁሉ ፈተና ደርሶ እሳቸው ግን አልተነኩም። ውስጣቸው ላይ ግን ፈተናው አልወደቀም። አሁንም በጥንካሬ አሁንም በኢማን ነው አልহামዱሊላህ ሚላው ምላስ ቀጥሏል። ያን ጊዜ ፈተናው ወደሳቸው መጣ። ፈተናው እሳቸው ላይ ሲመጣ እጃቸው ታሰረ፣ አካላቸው ዛለ፣ ሰውነታቸው በሽታ ተወረረ፣ መሬት ላይ ወደቁ፣ መነሳት የማይችሉበት ደረጃ ደረሱ። የሰይድና አዩብ አንደበት ግን አሁንም አለ፣ ምላሳቸው አልተያዘ። አሁንም አላህን ያመሰግናል። አሁንም አላህን በመልካምና ባሳለፉት መልካም ጊዜያቶች አላህን ሹክር ያደርሳል። ነብዩላህ አዩብ ላይ የደረሰው ፈተና መገለጽ ከሚችለው ነው የተፍሲር ምሁራኖች እንደሚገልጹት። የሚበሉት አጥተው ሚስታቸው ነበረች ሰው ቤት ተቀጥራ ሰራተኛ ሆና የምታበላቸው ነብይ ምን አንቢያኢላህ። መጨረሻ ላይ በሽታው ከሰው ተላልፎ በማህበረሰብ ውስጥ ወረርሽኝ ይሆናል ተብሎ ስለተሰጋ የበሽታው ክብደት ማሳያ ስለሆነ ምንድነው ያሏት ሴትዮዋን ከዚህ በኋላ ማንንም አንቺ ቀጥሮ ማሰራት አይችልም በሽታው ይተላለፍብናል ብለው ነበር ከስራ ያቆሟት። አንድ ነገር ማድረግ ነበር የቻለችው ያቺ ታላቅ ሴት። በወቅቱ እንግዲህ ለፀጉር ትልቅ ግምት ከሚሰጥበት ማህበረሰብ ውስጥ ነበር የወጣችውና በጣም የሚያምር ውብ ፀጉር ነበራት። ፀጉሯን ልጫ ወይም ደግሞ ላጭታ ሸጠችው። ለነብዩላህ አዩብ ስታበላቸው ይህ የመጨረሻ ምግብ ነው አለቻቸው። እኔ ማድረግ የምችለው
የነበረችኝ ጸጉር ሽጫለሁ ከዚህ በላይ ሰው ማያሰራኝ ምንም አላደርግም ጌታህን ለምና ያለቻቸው ነብዩላህ አዩብ አለይሂ ሰላም የመለሱት መልስ ነው የሚገርመው እንዴት አርግ አላህ ለለምነው አሉ በጤንነት 83 አመት ኑሬ በበሽታ 18 አመት ነው ያሳለፍኩትና በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ለለምነው አሉ ርቃችሁ ተመልከቱ የምንኖርበትን ሐያት እዩ ግን ለመኑ የሚገርም ልመና ነው ደግሞ የለመኑት ሲለምኑም ጉዳዩን ወደ አላህ አይደለም የሚያስጠጉት إني مسني الضر بلا آيات لا إني مسني الشيطان كذاس عدني بالشتاون أنصالين لو وطلين ودنا بركبة ملسني كوادلهم وأنت أرحم الراحمين أنت إذنته سفي مهرته تلك هون كجيتا من ما أدرك إن الله بحنت تعوق الله السبوت هنا أنصالين هلا وطلين عدلهم يا رب سبحان الله مدحنيتو كسماء الورد كروك على مدة خالق الكون اضرب برجلك የተኙበት መሬት ላይ ያለውን በእግራቸው እንዲመቱት ነው ያዘዘው እዛው ባለው ውሃ እንዲታጠቡ ነው አላህ Subhanahu Wa Ta'ala ያደረገው ያ በሽታ ተለወጠ ያ የነበረ ነገር ተነሳ እንደው ባዕضል ሙፈሲር እንደሚሉት ሚስቲቱ ውጭ ወጣ ወይም ደግሞ ስራ ላይ ቆይታ መጣ ያ የነበረ ሰውነት ተለውጦ ነው ያገኘቻቸው ከዛስ ምን አለ አላህ Subhanahu Wa Ta'ala ለወጠው ነገሩን መቀየር እኮ ብቻ አይደለም فوجدناه صابرا نعم العبد قال ان الله سبحانه وتعالى سيدنا ايوب ለነበራቸው ሶብር ዋጋ እጥፍ ድርብ ተደረገ 14 ልጅ የነበረ ወደ 28 ተተካ የጠፋው ሀብት በሚሊዮኖቹ ነው እንዲመጣ ተደረገ ለምን የትግስት ተምሳሌት ሆኖ አዩብ አለይሂ ሰላም አላህ Subhanahu Wa Ta'ala ነው ለዚህም ቁርአኑ ላይ እንደተገለጸው ወለነብሉወንኩም بشيء على الله سبحانه ለምን ነው ሸይን ያስቀመጠው ይላሉ የተፍሲር ምሁራኖች من الخوف والجوع ونقص من الأموال والأنفس والثمرات እዚህ ላይ ሁለት የሚገራርሙ ነገሮችን ታያላችሁ በህይወታችን ውስጥ የሚያልፉት እነዚህ ለኛ ከባድ ሆነው ማንነታችንን ሊያጠፉ የመጡት ፈተናዎችና ችግሮች ውስጣችንን የተቆጣጠሩት አንገታችንን የሰበሩት ልቦቻችንን ያማሙትን ፈተናዎች አላህ በሸይ አላቸው ወይ ደግሞ በሸይ አለና አላህ ምን አለ እቺ እናንተ ውስጥ ያለፈችው ፈተና ከኖራችሁ አጸጋ ወይም ደግሞ ነገ ከምታገኙት መልካም ነገር አንፃር ሸይናት አለ አላህ Subhanahu Wa Ta'ala ጥቂት ናት በጣም ይምንት ነው ትንሽ ነው ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 10 አመት ለምታገሳቃታችሁ ያ ሁሉ ፈተና እየወረደ አስተውሱት እኮ ታገሱ የሚሏቸውን ጊዜ غزوة ذات الرقاع ሲባል ታውቃላችሁ በስምና ታሪክ ውስጥ ፈታኝ ከሚባሉት غزوዎች ውስጥ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሆነው ተነስተው ትልቁ ፈተና የደረሰባቸው በኡሁድ ጦርነት ላይ ኡሁድ ላይ እነዛ ትልልቅ ኺረተል ኸልቅ የተባሉ ምርጥ የምድር ታላላቅ ሰዎች ተሰውተውባቸው በደረሰባቸው መከራ ላይ ሌላ መከራ በመጨመር እንዳይነሱ ለመስበር በዚሁ እንደደከመና አጥፋው ብለው ወስነው በዘመኑ የነበሩ የየመን መሪዎች ነብዩን ቁርአን አስተማሪዎች እንዲልኩላቸው ጠየቋቸው አላህ Subhanahu Wa Ta'ala እዚህ ታላላቆቹን ወስዶ በዚህ ደግሞ አላህን የሚከተሉና ለእምነቱ ብርሃን ውስጥ የሚገቡ ሰዎች ሊሰጠኝ ነው ብለው የመን ላይ ስትልክልን ግን ሰፊ ማህበረሰብ ስለሆነ አንድ ሁለት አስተማሪ አትላክልን በዛ አድርገህ ላክልን አሏቸው 70 አስተማሪዎች ላኩላቸው የቁርአን አስተማሪዎች በዛ ዘመን ቁርአን አስተማሪ ማለት እንዲህ ቁርአኑ እንደቀላል አይደለም ያሐፈዙት አይደለም ቁርአንን ያከተሙት ቁጥራቸው ቂላል 70 ሰው ቁጥረው ላኩላቸው የታሰበው ግን ገድር ነው የታሰበው ግን ፈተና ነው የታሰበው ግን ክህደት ነበርና እነዛን የቁርአን አስተማሪዎች 70ንም ገደሏቸው ምን ያርጉ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን የተሸከሙ ቁርአንን ሊያስተምሩ የሄዱ ሐሚለል ቁርአን 70 ሰዎች ተገድለው መልስ መስጠት አልቻሉ ኡሁድ ላይ ተመተዋል ተሰብረዋል ፈተናው ደርሷል አቅማተዋል ጉልበት ደክሟል ምን ያድርጉ አላህን ብቻ ለመኑ እጃቸው ወደ ሰማይ አነሱ አንድ ወር ቁኑት አደረጉ አላህ እንዲበቀል አላህ መልስ እንዲሰጥ አላህ ለጥያቄያቸው ረድ እንዲሰጥ አደረጉ ግን አረሱትም ከ3 አመት በኋላ አቅማቸው ሲጠነክር ትንሽ ጉልበት ሲያወጣ እነዛ ምርጥ የቁርአን አስተማሪዎችን ምላሽ ለመስጠት غزوة ذات الرقاع ተነሱ በአረቢያ ማህበረሰብ በጣም ሙቀቱ በሚመዛበት አፕሪል ወር ላይ ነው በጣም ኃይለኛ በሆነ ወቅት ላይ ትንሽ ጉልበት ሲያገኙ ነው አንድ ፈረስ ለሰባት ሰው 500 ኪሎ ሜትር ነው የሚጓዙት አቡ ሙሳ አልአሽዓሪ የተባሉ ሱሐባ ሲገልጹ የመንገዱን ክብደት ሲያወሱ መንገድ ላይ ይሄድን ጫማ ነበር ትርፍ ያዝ ነው ይላሉ ጫማችን እየተበላ ያለቀ
ሁሉም የያዝነው ነገር አልቆ በጨርቅ እናስረው ነበርና በጨርቅም አስረነው የጥፍሮቻችን የእግሮቻችን ጥፍር ይነቀሉ ነበር ይላሉ ረዲየላሁ። እንደዛ ሆኖ ነው የደረሱት የመን ላይ። እነዚህን ፈተናዎች ይህንን ፈተና ያለፉበትን ፈተና ግን አቡ ሙሳ አልአሽዓሪ ከተናገሩ በኋላ አለቀሱ። ለምን ታለቅሳለህ ሲሏቸው ምናልባት በዚህ ፈተና አላህ Subhanahu Wa Ta'ala አጀር አዘጋጅቶልን እንደሆነ በመናገር አላህ አጀራችን ያጠፋዋል ብዬ ሰጋሁ። እነዚህ ፈተናዎችን ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም እቺን ፈተና 10 ዓመት መታገስ አጠቃታችሁ አላህ ይሄንን ፈተና ነው ሸይ ያለው። ለዚህ ነው አላህ እንፈትናችኋለን አለና من الخوف والجوع በخوف ጀመረ በፍርሃት። ለምንድን ነው ፍርሃትን ያስቀደመው? ከነፍስ ከገንዘብ ከንብረት ከሐያት ከቤተሰብ ከልጅ ከምንወዳቸው ነገሮች ሁሉ የበለጠ ለምንድን ነው ፍርሃትን አላህ ያስቀደመው? ይሄ አምን የሚባል ነገር ያየነው ነው አይደለም? ዛሬ ሰላም የሚባል ነገር ምን ያህል ከባድ እንደሆነ ሲጠፋ ምን ያህል ከባድ እንደሆነ ከሞቀ ቤታችን ተፈናቅለን ወንድሞቻችን እህቶቻችን ሀብትህ ትናንት የነበረው እንዳልነበረ ሚነስፍር ከዜሮ የሚጀምሩ ስንቶች ቤተሰቦች ናቸው ዛሬ። ብዙ ቤቶች ተናክተዋል። በዛ ብቻ አይደለም ፈርሷል። በዛ ብቻ አይደለም ቤተሰብም አልቋል። ዋጋ ከፍሏል። ከጫፍ እስከ ጫፍ ሀገሪቱ ላይ ትልልቅ ፈተናዎች እስካሁን ድረስ ያልተቋጩ እነዚህ ነገሮች በእያንዳንዱ ቤት ላይ ሲደርሱ አስቧቸው። ወንድም እህት አካል ጎድሏል፣ ንብረት ጠፍቷል፣ ሀብት ወድሟል፣ ቤት ተቃጥሏል፣ ዜሮ ሆኗል። የነበረው እንዳልነበረው ሆኗል። ሀብታሙ ድሃ ሆኗል፣ ትልቁ ትንሽ ሆኗል። ይሄ ፈተና አላህ ይሄ የሰላም ማጣት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ من أصبح آمنا في سربه ومعافا في بدنه وعنده قوت يومه كأنما هيدت له الدنيا بأظافرها الرسول صلى الله عليه وسلم من أصبح آمنا في سربه آمنا في سربه ማለት ሲርብ በአገር ውስጥ አገር ሰፊ ነው ትርጉሙ። አገር ውስጥ ሰላም ይሆነ ወይ በቤተሰቡ ወይ በማህበረሰቡ ወይ በቀቢላ ወይ በጎሳው ውስጥ ሰላም መሆን ይቻላል ወይ በቤት ውስጥ ومعافا في بدنه አካሉ ጤነኛ የሆነ وعنده قوت يومه የለት ቀለቡን የቀን ጉርሱን ያገኘ ሰው وكأنما هيدت له الدنيا بأظافرها ዱንያ ተጠቅልላላችሁ እንደመጣችሁ ቁጠሩት አለ ረሱል ሰለላሁ ዐለይሂ ወሰለም። የለት ጉርስ ይዘህ ጤነኛ ስለው ምክንያቱም የምታየው ነገር ሩቅ ነው። ካንተ ጀርባ በጣም ብዙ ሰዎች ዛሬ ምን እየሆኑ ነው? ምን እየደረሰባቸው ነው? አሁንም ጦርነት፣ አሁንም ፈንጅ፣ አሁንም መድፍ የሚተኮስበት፣ አሁንም በጭንቀት ውስጥ የሚያልፉ ብዙ ሌሊቶች ያሏቸው ወንድም እህቶቻችን የኛው ወገኖች አሉ። ይሄ ደግሞ በዚህ ብቻ አይደለም፣ በመላው ዓለም ላይ ሌሎች እንድታስብ፣ ስለ ሌሎች እንድትኖር፣ ስለ ሌሎች እንድትጨነቅ አላህ ፈለገ። ለዚህ ነው ኸውፍን ከአንፉስ ወሰመራት አስቀድሞ ሚነል ኸውፍ አላህ። ይሄ አምን የሚባለው ነገር ከሁሉ ነገር ይቀደማል። ከማንኛውም ነገር ሁሉን ነገር ልታረግ የምትችለው በሰላም ነው። ጀማዓ ሶላት የለም፣ ጀማዓ የለ፣ ጁሙዓ ይቆማል። አታ መስጂዱ የለም፣ አዛን የለም፣ ይጠፋል፣ ያልቃል፣ ሁሉ ነገር ይዘጋል። ምን ያህል ከባድ እንደሆነ አስቡት። ይሄ ነው አላህ እንሞክራችኋለን አለ። በረሃብ በነፍሳችሁ ላይ ጤናችሁን በመውሰድ ቅድም እንደተገለጸው አስቡትማ ዝም ብላችሁ ጀሊሉ አንተን ሆስፒታል ላይ መውሰድ ምናምን እኮ አይፈልጉም። ለው አኸዘ አላሁ ሰምዐኩም ወአብሳረኩም ይላል ቁርአን ላይ። እዚሁ ተቀምጠህ ይሄንን እያየህ ሌንሱን የሚያቃጥል ጌታ እኮ ነው። እኔ አንድ ጊዜ ጅቡቲ አስታውሳለሁ በ1990 አንድ ጸጉር የሚያስተካክለ ልጅ ነበር። የባቴ ልጅ ነው ወንድማችን። ሌሊት ተኝቶ ጧት ሲነሳ አይኑ ጠፍቷል። ታሞ ያቅም ከዛ በፊት ሆስፒታል ሄደ። ፈረንሳይ ሐኪሞች ጋር ሄደ። ሲመለከቱ ሁለቱም የአይንህ ሌንስ ተቃጥሏል አሉት። ምንም ነገር አልሆነም። መታከምም አይችልም። መሆን የሚችለው ነገር የለም። ሁሉ ነገር አልቋል። ተኝቶ ሲነሳ ይሄው ነው ሐያት። አላህም ይሄን ነው የሚለው። ማን ነው ይሄንን የምታዩበትን ኒዕማ ትልቅ ጸጋ የሆነ አይናችሁን ጆሮአችሁን ብንወስድ የትኛው ጌታ ነው የሚመልስላችሁ ይላል? የትኛው ጠቢብ፣ የትኛው ፕሮፌሰር፣ የትኛው ዶክተር ነው ይሄንን ማምጣት የሚችለው? አይችልም። ለዚህ ነው እነዚህ ፈተናዎች በእኛ ሐያት ውስጥ ሲመጡ ያላየናቸው ነገሮች ሲደርሱ ሁሉ ነገራችን ሲነካ ፈተናው እኛን ሲያካልልና ሲያካትት من الجوع والأنفس والثمرات وبشر الصابرين በእናንተ በተሰጣችሁ ባላችሁ መልካም ነገሮች ሁሉ እነዛን ታጋሾችን አመስግናቸው ይላል አላህ Subhanahu Wa Ta'ala። እነዛን የሚሶብሩትን አመስግናቸው ይላል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጀበ ለአምር المؤمن امره كله خير ይላል። ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን ነገር ይገርማል ይላል።
አንድም ነገር ሲገጥመው እንትን ካደረገ ሰራ የሚያስደስት ነገር ሲገጥመው ፈሸከር ፈካነ ኸይሩላህ ይላል። ኢን አሳበው ሰራ ፈሸከር ፈካነ ኸይሩላህ። መልካም ሲገጥመው ያመሰግናል፣ መጥፎ ሲገጥመው ይሰብራል። ይሄ ለሙእሚን እንጂ ለማንም አልተሰጠም ይላል። ዑርዋ ብኑ ዙበይር የተባሉ ታላቅ ሰሃባ በፈተና ውስጥ ያለፉበትን ሁኔታ ሲገለጽ እንግዲህ ከትልልቅ ሰሃባዎቻችን ውስጥ ናቸው። ብዙ ሰፊ ታሪክ አላቸው። ዝርዝር ነገር ውስጥ አልገባም። ሶሪያ ላይ በነበሩበት ጊዜ ኸሊፋው አብዱል መሊክ ብን መርዋን በልጅነት አብሮ ያደጉ ናቸው። መጣ ሲባል እሱን ለመቀበል ሲወጡ እግራቸው ላይ የሆነ ነገር ወጋቸው። እግራቸው ላይ የሆነ ነገር ወጋቸው። እግራቸው ታሞ ወደ ቤት ሲገቡ በደስታ በጣም በከፍተኛ ኃይል ሲመጣ የነበረ ግመል ደግሞ መጥቶ ልጃቸውን ረገጠው። ልጃቸው ሞተ። እግራቸው ተወግቷል፣ ልጃቸው ሞቷል። ሐኪሞች መጥተው እግራቸውን ሲያዩት የወጉት ነገር ሱም ነውና ሰውነታቸውን መረዘው። ሰውነታቸውን እየመረዘ ሙሉ ሰውነታቸውን ሊያጠፋ ስለሆነ ቶሎ ብለን ፈጥነን እግርህን እንቁረጥ አሏቸው። ስለዚህ አማራጭ አልነበረም፣ እግራቸው ለመቆረጥ ተወሰነ። እሺ አሉ። እግራቸው እንዲቆረጥ ወሰኑ። እግራቸው ሊቆርጧቸው ሲሉ ሙኸደራትን እንስጣሏቸው። ማደንዘዣ እኔ አላህን ስገዛበት የኖርኩበት እግሬ አእምሮ ይደንዝዙማ አትወስዱትም አሉ። ስለዚህ ምንም ማደንዘዣ ሙሰኺራት ነገር አእምሮን የሚቀይር ነገር አልወስድም አሉ። ብዙ ነገር ሞክሯቸዋል እና ምን እናርገ ሲሏቸው እንዴት አርገን ታዲያ እንቁረጥ ሲሏቸው እኔ ለመቆረጥ አንድ ነገር አድርጎ አሏቸው። እኔ ሶላት እስክሰግድና ሶላት ውስጥ ስገባ ጠብቁኝ፣ ሶላት ውስጥ ስገባ ዱንያን ስለምረሳ ያን ጊዜ ምንም ነገር አላስታውስም፣ እግሬን ቁረጡኝ አሏቸው። ሶላት ላይ ያሉ እግራቸውን ቆረጧቸው። ድምጽ ብቻ ነበር፣ ተስቢሃቸው ነበር እየጮሁ የሚሰማ ይባላል። እግራቸው ተቆረጠ። ከሶላት ጨርሰው ሲነሱ ወላሂ እግሬን አንጡልኝ አሉ። ሰበቀትን ኢለል ጀና ወደ ጀነት ቀደመችኝ። አላህ ምስክሬ ነው። በዚህች እግሬ አላህን እንጂ አልተገዛሁባትም፣ ጃህር ላይ እንጂ አልቆምኩባትም፣ ሐላል ነገር እንጂ አልተንቀሳቀስኩባትም። አላህ ምስክሬ ነው አሉ። ሰው መጣ። እሳቸው እግራቸው ተቆርጦ ልጃቸው ሞቷል። በምን ያሳብራቸው ሰው መጥቶ በሞተው ልጃቸው ሶብር ይበላቸው፣ በተቆረጠ እግራቸው ያጽናኗቸው። ሰው ሲጨነቅ ሰው አትጨነቁ አሏቸው። እኔ አራት ምሰሶ ሁለት እጅና ሁለት እግር አድርጎ ሰጥቶኝ ሶስቱን አስቀርቶ አንዱን ወስዷል። አላህን በሰራው ተደስቻለሁ አሏቸው። ከስንት ልጆቼ ውስጥ ደግሞ ብዙሃኑን አስቀርቶ አንዱን ወስዷል። አሁንም በአላህ ተደስቻለሁ፣ እናንተም ተደሰቱ አሏቸው። ይሄው ነው ኢማን። ለዚህ ነው አላህ Subhanahu Wa Ta'ala ይሄ አምንና ኢማን ነው የሚቆራኘው። ሰላም ከኢማን ጋር ሲሆን የሚሰማው ስሜት ነው። ፈተናዎቹ ብዙ ነገሮች ይዘው ሊመጡ ይችላሉ። በብዙ በሰፊ መልኩ ወንድም ሰማሃር ብዙ ነገር ስላነሳው ዲቴል ውስጥ አልገባም። እንደማሳያ በቀጣዩም ምናልባት መፍትሄ ሊሆነን የሚችለውን አቅጣጫ ከኔ ቀጥሎ የሚመጣ ወንድሜም ስለሚገልጸው ብዙ አልቆያችሁም። እንደመጨረሻ ማነሳው እንግዲህ እነዚህ ፈተናዎች በእኛ ህይወት ውስጥ ያለፉ እነዚህ መከራዎች ውስጥ እየኖርን ዛሬም ወንድሞች ምን ፈተንባቸው ነገሮች ብዙዎች ናቸው እያየን ሁላችንም ወንድሞቻችን እህቶቻችንን በመመልከት ፈተናው እኛ ዘንድ እንዳይመጣ አላህን በመለመን ፈተና የደረሰባቸው ወገኖቻችንን ስለነሱ በመጨነቅና አላህን በማስታወስና ከጎናቸው በመቆም ይሄ ፈተና በጋራ የመጣው እንዲነሳ አላህን በመለመን ያስፈልጋል። እንደ ኡማ እንደ ማህበረሰብ ከባድ ጊዜ ውስጥ ስላለን ከዛ ባለፈ በእነዚህ ፈተናዎች ውስጥ ስንኖር አሁንም መፍትሄያችን ምንድነው? አላህ ያላቸው ሸይ ነው። እነዚህን ጥቂቶች ብሎ የገለጻቸውን ፈተናዎችን ነገ የተሻለ ቀን እንዳለ እናስብ። ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና አንድ ፈተና ወይም አንድ ሙሲባ ሲደርስብኝ አላህን 4 ጊዜ አመሰግናለሁ ይላል። አንደኛ የደረሰብኝ ፈተና በዲኔ ባለመሆኑ ይላል። ሁለተኛ የደረሰብኝ ፈተና ነብዩን ሳጣ የደረሰብኝን ያክል ባለመሆኑ ይላል። ሶስተኛ በፈተናው አጅር እንዳገማገኝበት ሳቅ። አራተኛ ይሄ የደረሰብኝ ፈተና ከዚህ በላይ ባለመሆኑ አላህን 4 ያመሰግነዋለሁ ይላል። ፈተናዎቻችን አላህ እንድናስታውስ ወደ አላህ እንድናመሰግን አድርገውናል ወይስ ደግሞ የበለጠ እንድንቆጭ የበለጠ እጅ እንሰጥና እንድንወድቅ አድርገውናል? ራሳችን እንጠይቅ። መፍትሄዎቻቸው ወደ አላህ መቅረብ ነው፣ ወደ አላህ መሸሽ ነው። እሱም በያዝን ቁጥር ያሉት ፈተናዎች አንሳሉ፣ ያሉት ነገሮች ሁሉ ይቀላሉ። ቀሪውን ወንድሜ ያስታውሳችኋል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።